ሰላም ቤተሰብ፣ ዛሬም እንደተለመደው አሪፍ በሆነ አዲስ መረጃ ተመልሰናል ማለት ነው። የዛሬው መረጃችን ደግሞ የሚሆነው ቻትጂፒቲን ብቻ በመጠቀም የሰሞኑን ቲክቶክ ትሬንድ ወይም ደግሞ አኒሜሽን እንዴት አድርገን እንደምንሰራ ነው። ይህን ለመስራት የሚያስፈልገን ነገር ምንድን ነው? ቻትጂፒቲ ላይ ነው የምንገባው። እሱ ላይ እንገባለን። ከዛ በኋላ እዚህ ጋር የቻትጂፒቲ አውትፑቱ ይህን ይመስላል። ስለዚህ እኛ የምንፈልገው ኢሜጃችንን ወደ አኒሜሽን የምንቀይረው። ስለዚህ እዚህ ጋር አስኪንግ ኤኒቲንግ የሚለውን እናልፍና አድ የፕላስ ምልክቷ ላይ አድ እንለዋለን። ከዛ በኋላ ፎቶ ከሚለው ላይ እንመርጥለታለን። እንጠብቀዋለን። ሎድ እያደረገ ነው። ከዛ በኋላ ይመጣል። እዚህ ጋር ብዙ ፎቶችን እኔ ቀይሬ ነበር። ስለዚህ ዛሬ እንድቀይር የፈለገልኝ ይሄኛው ልጅ ነው። ስለዚህ ይሄ ልጅ አድ እንለዋለን። ከዛን እዚህ ጋር ምን ይመጣል? አስኪንግ ኤኒቲንግ ይላል። የፈለግከውን ነገር ጠይቀኝ ይላል። ስለዚህ ምን እንለዋለን ማለት ነው። እዚህ ጋር ሜክ ዲስ ኢሜጅ ግላቪክ ስታይል ካልነው በኋላ እዚህ ጋር ከቮይስ ምልክቷ ጎን ያለችውን ቀስት ሎድ እናደርጋለን ማለት ነው። በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ በማድረግ የዩቲዩብ አልጎሪዝም ለብዙ ሰው እንዲደርስልን እባካችሁን ተባበሩ። እዚህ ጋር ክሬቲንግ ኢሜጅ እያለ ነው። ስለዚህ አሁን የኛውን ኢሜጅ ወደ አኒሜ ሊቀይርልን ክሬቲንግ ኢሜጅ እያለ ነው። እንጠብቀዋለን። እንግዲህ እንደምታዩት ክሬቲንግ ኢሜጅ ሜክ ቴክ ደ ሞመንት ይላል። ኢሜጁን ለመውሰድ ትንሽ ደቂቃ ጠብቀኝ ያለ ነው። እስቲ እንጠብቀዋለን። አዎ ሌላው ነገር ደግሞ ሌሎች ኢፌክቶችም ስለሚኖሩ ሌሎች ኢፌክቶችን ደግሞ ኔክስት ቪዲዮ የምትፈልጉ ከሆነ ጠይቁኝና ወይ ደግሞ ከዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ታይትሎች አሉ። እነሱን በመጠቀም ኢሜጃችሁን ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እንደምትመለከቱት ኢሜጁን ክሬት አድርጎ ጨርሶልናል። እንግዲህ እንደምታዩት ነው። እስቲ እንየው በደንብ አድርገን። ሎድ እያደረገን ትንሽ ጊዜ እንጠብቀዋለን። ፋይናል የምትመለከቱት ፋይናል ፎቶአችን ይህን ይመስላል። እንግዲህ አሁን ከዚህ ጋር ሴቭ ለማድረግ ምንድን ነው የሚለው ኤዲት የሚል አለ። እዚህ ጋር ሰሌክት ምናምን ሼር የሚለው አለ። ስለዚህ ሴቭ ለማድረግ ሴቭ አይከኗን ብቻ መንካት ነው። ከኛ የሚጠበቀው ኢሚዲየትሊ ወደ ጋላሪያችን ይሄዳል ማለት ነው። እስቲ ጋላሪያችን ላይ ደግሞ ወይም ቼክ እናደርገዋለን ማለት ነው። ከዚህ እንውጣና ኦኬ አይ ቲንክ እዚህ ጋር እንመጣና ፎቶ የሚለው ላይ እንገባለን። ሴቭ አድርጎታል አላደረገው የሚለውን እናያለን። ኮላፕሽን ውስጥ እንገባለን። ከዛ በኋላ አይ ቲንክ እዚህኛው ውስጥ መሰለኝ የሚያስቀምጠው እንደምትመለከቱት ክሬት አድርጎ አስቀምጦልናል ማለት ነው። ስለዚህ ቆንጆ ኢፌክት ነው። ሌሎች ኢፌክቶችም ከፈለጋችሁ አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ ሌሎች ኢፌክቶችንም። የዛሬው ቪዲዮአችን ይመስላል። ቴንክ ዩ